ከምትለፋ ሴት ጋር ከሆንክ ህይወት የታደለ ነው። ከምትለፋ ስለ ገንዘብ ቫልዩ ከምታውቅ ሴት ጋር በላቧ ለመኖር ከምትጣጣር ሴት ጋር ከሆንክ በቃ የታደልክ ሰው ነው። ብትወድቅ ብትከስር ነገሮችን ብታጣ ነገሮች እንዳልጠበቅካቸው እንኳን ቢሆኑ እንኳን ትረዳሃለች ያንተ ጥፋት እንዳልሆነ እየተጣጣርክ እንደሆነ እየለፋክ እንደሆነ አጋጣሚ እንደተፈጠረ በደንብ ታውቃለች። የማትሰራ ሴት ግን ስራን የማታውቅ ስራን የማትወድ ከሆነች ግን ብትከስር ራሱ ደካማ እንደሆንክ ነው አርጋ የምታስበው። በአንተ ድክመት ነገሮች እንደሆኑ ነው አርጋ የምታስበው። አንተ ግን እየተጣጣርክ ነገሮች ከተበላሹብህ ራሱ የምትረዳው ያቺ የምትሰራዋ የምትለፋዋ ኑሮን ለማሻሻል እላይታች የምትለዋ እሷ ነች። ለሷ ጥሩ ህይወት ይገባታል። የሚገባትን ቦታ ወቅ የምትሰራ ሴት የምትለፋ ሴት ትልቅ ቦታ ይገባታል። አሁን በጣም ትንሽ ናት ግን ትልቅ እየተሆነች እንግዲህ አስቡ እንዴት እንደሚተልቅ እንደዚህ ይተልቃል ማለት ነው። እንግዲህ ያው ዛሬ ደግሞ ይሄንን ጠባሽልን አሉ እንዳትበስኩኝ እላችኋለሁ። ሻቃላ መጥበስ አይደለም ስራው መጥበስ ነው። ያት ግን ማለት ነው እንገራችሁ አረንጓዴ አለ ላሳያችሁ ብዬ ነው ማለት ነው። ቢጫ አለ ይገርማል እኮ ቢጫ አለ። ከዛ ደግሞ ቀይ አለ ይገርማችኋል ማለት ነው። ቀይ አለ ተሰብሯል፣ መሸምት ተሰብሯል እና እንደዚህ ይመስላል። ቢጫ ቀይ ስትጠብሱት ግን ሌላ ነገር ይመስላል ማለት ነው። ቢጫው ወደ ነጭ ይሄዳል ቢጫው ማለት ነው። በከረኑ አይኖረው ሲጠበስ እንደዛ ይሄዳል እና ይኸውላችሁ ይኸው እንደዚህ ነው። ትላሳያችሁ ብዬ ነው። እቺ ነገር ይሁን በደንብ አድርጋችሁ ያው ማለት ነው አተናነጧ እና ወዳችኋለሁ። ከተመቻችሁ ሸር አድርጉልኝ፣ ሰብስክራይብ አድርጉልኝ ነው የሚባለው መሰለኝ። አዎ እንደዛ አድርጉልኝ ማለት ነው። ወዳችኋለሁኝ። መልካም ምሽት ይሁንላችሁ። ቻው ቻው።